ጤና ይስጥልኝ ተከታታዮቻችን፣ ይህ የኤፍኤምኤስ አካውንትስ ፔየብል አፕሊኬሽን ቪዲዮ ሌክቸር ኦን ፕሪፔመንት ኢንከምብራንስ ፕሮሰሲንግ ነው። በዚህ ቪዲዮ ሌክቸር ላይ ፕሪፔመንት ኢንከምብራንስ ምን እንደሆነ ከማየት እንጀምራለን። በመቀጠልም ይህንን ፕሪፔመንት ኢንከምብራንስ ፕሮሰሲንግን ሲስተሙ ላይ በመግባት ሂደቱ ምን እንደሚመስል እናያለን ማለት ነው። Prepayment encumbrance is the process by which budget is encumbered from the account whose corresponding prepayment is to be processed ማለት ነው። እዚህ ጋር prepayment encumbrance ማለት ለምንሰጠው ቅድመ ክፍያ ቀደም ብለን ለቅድመ ክፍያው ከተያዘው በጀት ላይ በጀቱን አቀናንሰን ሲስተሙ ላይ የምናስቀምጥበት ሂደት ነው ማለት ነው። ስለዚህ ምን ጊዜም ፕሪፔመንት ወይም ቅድመ ክፍያ ከመከፈሉ በፊት ለዛ ቅድመ ክፍያ ከተያዘው በጀት ላይ ቀንሰን መያዝ መቻል አለብን። ይሄም ጥቅሙ ምንድነው? አንደኛው ማንኛውም አካል ያንን በጀት ሊነካብን አይችልም፣ ምክንያቱም ቀደም ብለን ቀንሰን መያዝ ስለቻለን ማለት ነው። ሁለተኛ ደግሞ ስታንዳርድ ኢንቮይሱን ለመመዝገብ በምንሄድበት ሰዓት የበጀት እጥረት ወይም በጀት ኢንሰፊሸንሲ እንዳይገጥመን ነው ማለት ነው። በመቀጠል ቀጥታ ወደ አፕሊኬሽኑ በመግባት ሂደቱን ማየት እንችላለን። ወደ አፕሊኬሽኑ በመጣበት ሰዓት ዩዘር ኔም እና ፓስወርድ የያዘውን ሎጊን ስክሪን ጋር ይዞን ይመጣል ማለት ነው። እዚህ ጋር መጠንቀቅ ያለብን ሁሌም የገባንበት ኢንስታንስ አድራሻ ትክክል ነው ወይስ አይደለም የሚለውን እዚህ ጋር በትክክል ማየት መቻል አለብን። ትክክለኛ አድራሻውን ማስገባታችንን እርግጠኛ ከሆንን በኋላ ዩዘር ኔም ወደሚለው ጋር እንመጣለን። ዩዘር ኔማችንን በዚህ መልክ እናስገባለን። በመቀጠል ፓስወርዳችንን በዚህ መልክ እናስገባለን። ቀጥሎ ሎጊን የሚለውን በተን በመጫን ወደዚህ ሪስፖንሲቢሊቲ ፔጅ ዞን ይመጣል ማለት ነው። እዚህ ጋርም ካሉን ሊስት ኦፍ ሪስፖንሲቢሊቲስ ሞፌክ ፋይናንስ ኢቲኤል የሚለው ላይ እንሄዳለን። በመቀጠል አካውንትስ ፔየብል ዜን ፕሪፔመንት ኢንከምብራንስ የሚለውን አይተም ክሊክ እናደርጋለን። የፕሪፔመንት ኢንከምብራንስ ዊንዶ ጋር ለመግባት ካሉን በተኖች መካከል ኒው ጆርናል የሚለውን በተን እንጫናለን። ይህን በምንጫንበት ሰዓት ጆርናሉን ለማሳለፍ ወደሚያስችለን መስኮት መምጣት እንችላለን ማለት ነው። ስለዚህ እዚህ ጋር ጆርናል የሚል የሎ ፊልድ ይዞልን መጥቷል ማለት ነው። እዚህ ጋር ምንድነው ይህንን የሂሳብ እንቅስቃሴ የምናሳልፍበትን ምክንያት መግለጽ እንድንችል ነው እዚህ ጋር የተፈለገው። ስለዚህ ጆርናል የሚለው ላይ ይህንን ፕሪፔመንት ኢንከምብራንስ ለምን ዓላማ በምን ምክንያት እየያዝን እንደሆነ ለሌላም አካል ገላጭ በሆነ መልኩ ማስቀመጥ መቻል አለብን ማለት ነው። እዚህ ጋር የምንሰጠው ኔሚንግ ወይም ስያሜ በጣም ወሳኝ ነው። በማንኛውም ሁኔታ ዳታው ቢፈለግ ትራንዛክሽኑን ከሌሎች በተሻለ በዚህኛው ጆርናል ኔም ነው ማግኘት የምንችለው እና ሌላው ኢንፎርሜሽንም ለሌላ ለሶስተኛ ወገን መስጠት እንዲችል በተቻለ መጠን የፕሪፔመንት ኢንከምብራንሱን ኮረስፖንዲንግ ፕሪፔመንት ነምበሩን እዚህ ጋር ማስገባት መቻል አለብን። ያም ለምን ያግዘናል ማለት ነው? ይህ ፕሪፔመንት ኢንከምብራንስ ለየትኛው ተጓዳኝ ፕሪፔመንት እንደተከፈለ ማመላከት ስለሚያስችል ማለት ነው። ስለዚህ የጆርናል ስሙን በዚህ መልክ መስጠት እንችላለን ማለት ነው። but just reserved for the payment of invoice number ቀደም ብለን ፕሪፔመንቱን ያዘጋጀንበትን ኢንቮይስ ነምበር እዚህ ጋር መጠቀም እንችላለን። እዚህ ጋር ቀደም ብለን አስቀምጠናል። እዚህ ጋር ኮፒ አድርገን መውሰድ እንችላለን ማለት ነው። እዚህ ጋር ፔስት በማድረግ በቀላሉ
ኦኬ ደብቆብናል። እሺ ማስቀመጥ እንችላለን። budget reserved for the payment of invoice number 00016749 በዚህ መልክ ማስቀመጥ እንችላለን ማለት ነው። ሌላ ገላጭ ነገር ባናስገባ ራሱ ይሄ በቂ ነው። በቀላሉ በዚህ ኢንቮይስ ነምበር ፕሪፔመንቱንም ሄደን ማግኘት እንችላለን። ኢን ዘ ሚን ታይም ይሄንንም ጆርናል ሪኮል ማድረግ እንችላለን ማለት ነው። ስለዚህ ይሄንን ኮፒ አድርገን ዲስክሪፕሽን ፊልድ ላይ ፔስት ማድረግ እንችላለን። እዚህ ጋር አስፍተን መጻፍ እንችላለን። ለምሳሌ ፕሪፔመንቱን የከፈልነው አቶ አስራት ለተባሉ ሰው መሆናቸውን ለማሳየት አቶ አስራት በሚል ማስገባት እንችላለን። for the month of ጥቅምት ዲስክሪፕሽኑ የሚጠቅመን እንግዲህ እዚህ ጋር ነው። ከጆርናሉ የሚለየው ዲስክሪፕሽኑ አይገድበንም፣ ሰፋ ያለ መግለጫን መጻፍ እንድንችል ነው የሚያስችለን ማለት ነው። ጥቅምት 2010 ሚል መስጠት እንችላለን እዚህ ጋር። ስለዚህ እዚህ ጋር ዲስክሪፕሽኑ ላይ በበለጠ የትኛው ወር እንደሆነ ግለሰቡ ማን እንደሆነም እዚህ ጋር ማስቀመጥ እንችላለን ማለት ነው። እዚህ ጋር በይበልጥ በመቀጠል ፔሪድ የሚለው ሴክሽን ላይ እንመጣለን። ፔሪዱ ይህንን ትራንዛክሽን የምናሳልፍበትን ወር ነው የሚጠይቀን እዚህ ጋር። ሶ ጥቅምት ነው ያለው። ጥቅምት 2010 እዚህ ጋር እናስገባለታለን። ካቴጎሪውን እዚህ ጋር መለየት አለብን። ካሉን ሊስቶች መካከል የአድቫንስ ኢንከምብራንስ የሚለውን እንመርጣለን። በመቀጠል ኢንከምብራንስ ታይፕ የሚለው ጋር እንደዚሁ የአድቫንስ የሚለውን እንወስዳለን ማለት ነው። ስለዚህ በዚህ መልክ የሄደር ሴክሽኑን ከጨረስን በኋላ በቀጥታ ወደ ላይን ሴክሽን እንመጣለን። ላይን ሴክሽን ላይ ላይን የሚለው ላይ ቁጥር መስጠት አለብን። በመቀጠል አካውንት የሚለው ፊልድ ላይ ሊስቱን በመክፈት ትክክለኛውን ኮድ ኮምቢኔሽን ማስገባት መቻል አለብን ማለት ነው። እዚህ ጋር የምናስገባው ኮድ ኮምቢኔሽን ፕሪፔመንቱን በምንሰጥበት ሰዓት ለፕሪፔመንቱ ተብሎ የተያዘው ተጓዳኝ የሂሳብ መደብ ወይም የወጪ አርዕስት ወይም በጀት የምናቀናንስበት የበጀተሪ ኮድ ኮምቢኔሽን አይዲ ነው እዚህ ጋር ማስገባት ያለብን። እዚህ ጋር ለዚህ ሰውዬ የምንሰጠው የወጪ አርዕስት ወይም ናቹራል አካውንት አፌክትድ እንዲሆን የፈለግነው ናቹራል አካውንት ፐርዳይም ነው ለምሳሌ። ስለዚህ ፐርዳይም የሚለውን በቀላሉ እዚህ ጋር በዚህ መልክ በማስገባት ከፊትና ከኋላ ፐርሰንት በማስቀመጥ ኦኬ ማለት እንችላለን። በዚህ መልክ እንዲያመጣልን ከፈለግን ይህንን ቀድመን ማጥፋት አለብን። በመቀጠል እዚህ ጋር እናስገባለን ስሙን፣ ወይም ከፐርዳይም ይልቅ ፐርዳይም ላይ በጀት ላይኖር ስለሚችል በጀት ያለውን ትራንስፖርት የሚለውን እንወስዳለን። ፋይንድ እንላለን። ትራንስፖርት ፊስ የሚለውን ይሄንን እንወስዳለን። ሰብ አካውንቱ ላይ ይሄንኑ ኮድ ኮፒ አድርገን እንደዚሁ እዚህ ጋር ፔስት ማድረግ እንችላለን። ሶርስ ኦፍ ፈንድ ላይ 1800 ማስገባት እንችላለን ትሬጀሪ እንደመሆኑ መጠን። ከዛ ኦኬ በማለት ቀደም ብለን ፕሪፔመንቱ ላይ ያስገባነውን የገንዘብ መጠን እዚህም ላይ እንደዚሁ መጠቀም አለብን ማለት ነው። ይሄንን በዚህ መልክ ካስገባን በኋላ ወደ ሁለተኛው ላይን እንሄዳለን። እዚህም ጋር shift እና F5ን አንድ ላይ በመጫን ቀጥታ ሊስቱን በመክፈት መለወጥ ያለባቸውን ሴግመንት ቫልዩዎችን ብቻ እየለወጥን
ክሬዲት ሌጋችንን እናስገባለን ማለት ነው። እዚህ ጋር መጠንቀቅ ያለብን ናቹራል አካውንቱ ላይ ነው። ምክንያቱም አንደኛው ላይ አፌክትድ መሆን ያለበትን ቫሊድ በጀት ኮድ ኮምቢኔሽን አይዲን አስገብተናል። ስለዚህ በጀት የምናቀናንሰው በዚህ ነው ማለት ነው። እዚህ ጋር የምናስገባው ግን አንደኛ ኢንከም ብራንች መሆኑን የምንገልጽበት ናቹራል አካውንት ነው እዚህ ጋር የምናስገባው ማለት ነው። ስለዚህ እኛዋን ናቹራል አካውንት ኮድ ማጥፋት አለብን። በመቀጠል ይሄንን ሊስት በመክፈት ሪዘርቭ ፎር ኢንከም ብራንች የሚለውን አካውንት መፈለግ አለብን። በቀላሉ ናቹራል አካውንቱን ማናውቀው ከሆነ ይሄንን ስም ብቻ በማስገባት ሪዘርቭ የምትለዋን በዚህ መልክ ፐርሰንት በማስገባት ፋይንድ ስንል ይመጣልናል። ካሉት ሊስቶች መካከል ሪዘርቭ ፎር ኢንከም ብራንች የሚለውን እንወስዳለን። ሶርስ ኦፍ ፈንድ ላይ እንደዚሁ እዚህ የማያስፈልገንም ዲፎልት ነው የምንጠቀመው። ስለዚህ በዚህ መልክ እነዚህን ካስገባን በኋላ ኦኬ እንላለን። ክሬዲት ሴክሽን ላይ ሄደን አንድ አይነት የገንዘብ መጠን መሙላት አለብን ማለት ነው። በዚህ መልክ ካስገባን በኋላ ቀጥታ ቼክ ፈንድ ወደሚለው በተን ነው የምንሄደው። ፈንድ አለ ወይስ የለም የሚለውን ለሲስተሙ እየጠየቅነው ነው ማለት ነው። ወይም ሲስተሙ ቼክ እንዲያደርግ እያዘዝነው ነው ማለት ነው። ሶ የስ እንላለን። ኦኬ ፓስድ ፈንድ ቼክ ፖዚቲቭ ሜሴጅ ነው የሰጠን አላችሁ እያለን ነው። ኦኬ እንላለን። በመቀጠል ፈንዱን ሪዘርቭ እንዲያደርግልን እናዟለን። አሁንም እንደዚሁም ፈንድ ሪዘርቬሽኑ ተከናውኗል የሚል ሜሴጅ ይሰጠናል። በመቀጠል እዚህ ጋር አፕሩቭ የምትለዋ በተን እንደምናየው አክቲቭ ሆናለች። ምን ማለት ነው? ለዚህ ትራንዛክሽን ቼን ኦፍ ኮማንድ ተዘጋጅቶለታል። ስለዚህ በአፕሩቫል ሃይራርኪ አማካኝነት ነው ይህ ትራንዛክሽን የሚሄደው ማለት ነው። ስለዚህ አፕሩቭ ካልነው በኋላ ወደሚመለከተው አካል ይሄዳል ማለት ነው። ለዛም ምን ይላል? this journal batch was forwarded to an approver ወደሚመለከተው አጽዳቂ ተልኳል ማለት ነው። ስለዚህ ኦኬ እንላለን። ሶ የሚመለከተው አጽዳቂው አካል ይሄንን የኢንከም ብራንች ትራንዛክሽኑን በሚያጸድቅበት ሰዓት እቺ ፖስት የምትለዋ በተን አክቲቭ ትሆናለች ማለት ነው። በዛ ሰዓት ተመልሰን መተን ፖስት እንላታለን ማለት ነው። ስለዚህ አጠቃላይ የፕሪፔመንት ኢንከም ብራንች ፕሮሰስ ምን እንደሚመስል ያየንበት የቪዲዮ ሌክቸር ይህንን ይመስል ነበር። ያው ስለተከታተላችሁኝ አመሰግናለሁ።